How are you? How is work? እንደምን አድራችኋል? በዛሬው ቪዲዮአችን greetings and small talk እና ለመመልከት የምንሞክረው ስለዚህ በእንግሊዝኛ ቋንቋ እንዴት ሰላምታ መስጠት እንችላለን፣ ከዛ ደግሞ ቀለል ያሉ ንግግሮችን እንዴት በእንግሊዝኛ ቋንቋ ማድረግ እንችላለን የምንመለከተው። it's day 4 አራተኛ ቀናችን ላይ ደርሰናል። በ30 ቀን እንግሊዝኛ ቋንቋችንን ለማሻሻል በምንሞክርበት ቻሌንጅ ላይ። ስለዚህ በቅድሚያ የምንመለከተው ቤሲክ ግሪቲንግስ ይሆናል። መሰረታዊ የሆኑ ሰላምታ አሰጣጦች በእንግሊዝኛ ቋንቋ ለምሳሌ ሄሎ፣ ሃይ፣ ሰላም የሚል ትርጉም ይኖራቸዋል። ተራ ቁጥር 1 እና 2 ላይ ያሉት 3፣ 4፣ 5 ላይ ያሉት አማራጮቻችን ደግሞ ጠዋት፣ ከሰዓትና ማታ ላይ ሰላም ለማለት ይረዳናል። ለምሳሌ ጉድ ሞርኒንግ ተራ ቁጥር 3 ላይ ያለው እንደምን አደርክ ወይም እንደምን አደርሽ የሚል ትርጉም ሲኖረው፣ ጉድ አፍተርኑን ተራ ቁጥር 4 ላይ እንደምን ዋልክ፣ እንደምን ዋልሽ ማለት ነው። ማታ ከሆነስ እንደምን አመሻችሁ ጉድ ኢቭኒንግ እንላለን። እንደምን አመሸ ወይም እንደምን አመሸሽ የሚል ትርጉም ይኖረዋል። ከዛ በተጨማሪ ያው ሰላም አልናችሁ አይደል? ሰላም እንደምን አደርክ፣ እንደምን አደርሽ። ከዛ እንዴት ነህ፣ ደህና ነህ ወይ፣ ሃው አር ዩ የሚል ጥያቄ ነው የምናነሳ። ሃው አር ዩ እንዴት ነህ፣ እንዴት ነሽ ማለት ነው። ስለዚህ ሁለተኛ ቁጥር ላይ መልሳችን ምን ይሆናል? አም ፋይን ቴንክ ዩ ደህና ነኝ፣ አመሰግናለሁ። አመሰግናለሁ ስንል ስለጠየቅኝ አመሰግናለሁ እንደማለት ነው። አም ጉድ 3 ቁጥር ላይ ያሉ አማራጫችን አም ጉድ ደህና ነኝ። ሌላ ደህና ነኝ ማለት አማራጫችን ደግሞ ተራ ቁጥር 4 ላይ ያለው አም ዱዊንግ ዌል። ኢፍ ዩር ዌል ዌል ናችሁ ማለት ደህና ናችሁ እንደማለት ነው። ሶ ዩር ዱዊንግ ዌል፣ you're good, you're fine። ስለዚህ እነዚህን 3 አማራጮች መጠቀም እንችላለን። ከዛ በተጨማሪ አሁን የምንመለከተው ኢዚ ስሞል ቶክ፣ ቀለል ያሉ ትናንሽ ንግግሮች እንዴት ማድረግ እንችላለን የሚለውን ነው። ስለዚህ ስሞል ቶክ የምንላቸውን እስኪ እንመልከት። በቅድሚያ ለምሳሌ how was your day ሊለን ይችላል ሰው። ቀነ ወይም ቀንሽ እንዴት ነበር እንደማለት ነው። ሌላ ጥያቄ what are you doing today፣ ዛሬ እንደምታረገው what are you doing today። how is work፣ ሰራተኛ ከሆናችሁ ስራ እንዴት ነው። ተማሪ ከሆናችሁ how is school። ለእነዚህ መልሶች ምን ይሆናል? ለምሳሌ ስራ እንዴት ነበር it was good ተራ ቁጥር 1 ላይ ያለው ከስር። ሁለተኛው I'm studying English፣ እንግሊዝኛ እየተማርኩ ነው። ሶስተኛው work is great፣ ስራ ጥሩ ነው። ትምህርት ከሆነስ school is great ልንል እንችላለን ማለት ነው። እስቲ ተጨማሪ ኮንቨርሴሽኖችን ለማድረግ እንሞክር። ሚኒ ቨርዥን ኦፍ ሰምቲንግ፣ አንድ ነገር ትንሽ ጢኒጥዬ አካል እንደማለት። ስለዚህ ኮንቨርሴሽን ወይም ንግግር ስናደርግ ለምሳሌ ምን ሊመስል ይችላል? ስለዚህ now we will take a look at ሚኒ ኮንቨርሴሽን የሚለውን ነው የምንመለከተው። ስለዚህ ለምሳሌ hello how are you፣ ሰላም እንዴት ነህ። ሁለተኛ ተራ ቁጥር I'm fine thank you ደህና ነኝ አመሰግናለሁ እንደማለት። ከዛ ሶስተኛ አማራጭ ምን ሊሆን ይችላል? I'm good how was your day፣ እኔ ደህና ነኝ፣ ቀንህ እንዴት ነበር ወይም ቀንሽ እንዴት ነበር የሚል ትርጉም ይኖረዋል ማለት ነው። ከዛ ቀናችሁ እንዴት ነበር? it was good ጥሩ ነበር thank you። ስለዚህ ጥያቄ ስንጠይቅ እዚህ ጋር ያየነው ፓተርን ምንድን ነው? thank you እንላለን። ጥያቄ ከጠየቁን በኋላ I'm good thank you it was good ጥሩ ነበር አመሰግናለሁ የሚል ትርጉም ሊኖረው ይችላል። ስለዚህ እነሱ ጥያቄ ስለጠየቁን ለዛ we're thanking them እያመሰገናቸው ነው ማለት ነው። ሄሎ how are you ይህንን ይመስላል። ስለዚህ የዛሬው ቻሌንጃችን ምን ይመስላል? ሄሎ how are you how was your day it was good። አሁን ትርጉሙን ደግሜ ያልነግራችሁም ምክንያቱም ስለተመለከታችሁት። ስለዚህ ሄሎ ስንል ሰላም እያልን ነው። how are you ስንል እንዴት ነህ እያልን ነው። how was your day ስንል ቀንህ እንዴት ነው አልነግራችሁም ብዬ ነበር it was good። ስለዚህ ዛሬ ምንድነው የተመለከትነው? how to greet people፣ ሰዎችን ሰላም ማለት እና making small talk in English፣ በእንግሊዝኛ ቋንቋ ትንሽዬ ንግግር ማድረግ፣ እሱን ተመልክተናል። ስለዚህ ቢያንስ ዛሬ የተመለከትናቸውን አረፍተ ነገሮች ወይም ቃላት በመመልከት የራሳችሁን አረፍተ ነገር መስራታችሁ ከሰዎች ጋር ትንሽ ንግግር ማድረግ ትችላላችሁ የሚል ተስፋ አለኝ። I hope you guys enjoyed today's video። ዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። See you next time።